ዛሬ እንግዲህ የመጣሁበት በህፃን ገመቹ በኩል ያለውን የራሴን ሀሳብ ለመናገር ነው። እንግዲህ እየታየ ያለው በህፃን ገመቹ በኩል በጣም ጥሩ እንቅስቃሴ እየተደረገ ነው። እነ ቲክቶከሮች ማለት ነው እንደነ አዶናይ፣ እንደነ ጆን ዳንኤል፣ እንደነ ራቹ እንግዲህ እንትን እያሉት እንግዲህ የኢትዮጵያ ቲክቶከሮች እንግዲህ ህፃን ገመቹን ተቀባበሉ እንግዲህ ድጋፍ እያደረጉለት ነው ያለው። እንግዲህ ለእናትየውም እንግዲህ ቤት እንዲሰራላቸው አካውንት ምናምን አስቀምጠው እንግዲህ እያበረታቱት እየደገፉት ነው ያለው ማለት ነው ለህፃን ገመቹ። ይሄ ድጋፍ ጥሩ ሆኖ ሳለ ግን ለሌሎች ታዳጊ ህፃናትስ ምን አስተያየት አላቸው? ምንስ ምክር አላቸው? ድጋሚ እንዳይመጡ እነዚህ ልጆች በእንዲህ አይነት መንገድ እንዳይመጡ ምንስ ስራ እየሰሩ ነው? ድጋፍ ላይ ብቻ ነው ወይ? ሌሎቻቸውስ እንዳይመጡ ምን መልእክት እያስተላለፉ ነው? እንግዲህ አሁን የሚለውን አብረን እናያለን። ውድ ቤተሰቦቼ እንግዲህ አሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የዚህ ቻናል ቤተሰብ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ሰላማችሁ ብዝት ትርፍ ይበል እያልኩኝ ለዚህ ቤት አዲስ ከሆናችሁ በቅንነት ሰብስክራይብ አድርጉኝ እያልኩኝ እንግዲህ ወደ መጣሁበት ሀሳብ ስገባ ማለት ነው። እንግዲህ ሁላችንም ሰሞኑ ሚዲያ ላይ ያየነው ጉዳይ ነው። የህፃን ገመቹ እንግዲህ 600 ኪሎ ሜትር ተጉዞ ነው የመጣው ከመጣበት ሀገር ማለት ነው። 600 ኪሎ ሜትር ማለት በጣም ከባድ ነው። ቀላል የሚባል መንገድ አይደለም። እንግዲህ ደንቢዶሎ ላይ ሲደርስ ነው ድምፁ ተሰምቶ መኪና ላይ የተንጠለጠለ እንዳለ ሲደክመው በዛን ሰዓት ነው ድምፁን ያሰማው የሚል እየሰማን ነው ያለ ነው። እና ሆኖም ያው እንግዲህ የፈጣሪም እርዳታ ኖሮበት እንግዲህ ይሄ ልጅ ምንም ችግር ሳይደርስበት ምንም አደጋ ሳይፈጠርበት እንግዲህ አዲስ አበባ ገብቶ እንግዲህ እንዲህ አይነት ደረጃ ላይ ደርሰዋል ማለት ነው። ሆኖም የሰራው ስራ ጥሩ አይደለም። የራሱን ነፍስ ያው እንግዲህ በሞት መካከል አድርጎ ነው የመጣው ይሄ ልጅ ማለት ነው። እንግዲህ ይሄ ልጅ እንዴት ሊነሳሳ ቻለ የሚለው ራሱ ጥያቄ የሚያነሳ ነው ማለት ነው። ይሄን ነገር በዚህ እድሜው እንዲህ ተንጠልጥሎ መምጣቱ ራሱ እንዴት ቢሆን ነው የመጣው የሚለው ሲታስቡት ማለት ነው። እንግዲህ ከዛ አካባቢ በጣም ብዙ ልጅ ይመጣል ማለት ነው። በእንዲህ አይነት መልኩ ማለት ነው ቢመጣ ነው ይሄንን ነገር እንትን ያደረገው ማለት ነው። ይሄንን ነገር ሊያደርገው የቻለ ተደፋፍሮ ይሄን ነገር ሊያደርግ የቻለው ተደፋፍሮ እንግዲህ እየመጡ ያሉ ልጆች ስላሉ ነው ማለት ነው። የራሱን ነፍስ በሞት መካከል አድርጎ በራሱ ላይ ፈርዶ ይሄንን ነገር ያደረገው ማለት ነው። እንዲህም ሆኖ እያለ ሳለ ይሄ ልጅ እንግዲህ በፈጣሪ እገዛ ገብቷል ማለት ነው። እንግዲህ ካሰበበት ቦታ እንግዲህ አቅዶ አልሞ የተነሳው አላማ አለው። ለዛ አላማ እንግዲህ ደርሷል፣ ተሳክቶለታል ማለት ነው። ይሄ ልጅ እንግዲህ የኢትዮጵያ ቲክቶከሮችም እንደነ አዶናይ ታዋቂ ቲክቶከሮች እንደነ ጆን ዳንኤል እንደነ ራቹ ሌሎችም እየተቀባበሉት ነው ይሄንን ልጅ ማለት ነው። ያው እርዳታ እያደረጉለት እንግዲህ በየቦታው እየወሰዱት እንደገና ደግሞ እንግዲህ አዶናይም ስናየው በሚዲያው ላይ እንግዲህ ሞል ወስዶት ጫማም ልብስም በቃ የሚያስፈልጉትን ማቴሪያሎችን እያሟላለት አይተናል ማለት ነው። እና ይሄ ማድረግ ጥሩ ስራ ነው። ጥሩም ስራ ሆኖ ሳለ ግን ለሌሎችስ እንዳይመጡ እንዳይነሱ አሁን በሱ እድሜ ያሉ ልጆች ማለት ነው እንግዲህ ከዛ አካባቢ በቃ ጎርፎ እንዲመጡ የሚያደርግ ስራ ነው እየሰሩ ያሉት ማለት ነው። ለምን ይሄ ልጅ እንግዲህ በእንዲህ አይነት ሁኔታ ሆኖ ወደ አዲስ አበባ ገብቷል፣ ተሳክቶለታል። እንግዲህ የሚያስፈልገው ነገር እየተደረገለት ነው ያለው። ከእንግዲህ ተሳክቶ ለእናትየውም ቤት እስከ መግዛት እስከ መሰራት ድረስ እንግዲህ እርዳታ እየተጠየቀ ነው፣ ይደረጋል ማለት ነው።
ይደረግለታል ማለት ነው። እና ይሄ ልጅ ጥሩ እድል ገጥሞት ሆኖለታል ማለት ነው። ግን ለዚህ ልጅ እያደረጉ ያለው ነገር እንዳለ ሆኖ በቃ እንዳለ ሆኖ ሌሎች ልጆች የእሱን አራያ አይቶ እንዳይከተሉ የሚያስተምር ትምህርት ማድረግ አለባቸው። ይሄን ድርጊት ሲያደርጉ ማለት ነው። ወይ አገሩ ላይ ሄደው በቦታው ላይ ሄዶ ወላጆቻቸው ህፃናት ልጆቻቸውን እንዲይዙ እንደገና ደግሞ በቃ እኔ እንደዚህ መኪና ላይ እንዲህ የተንጠለጠሉ ሲመጡ ማለት ነው ሹፌሮቹ ራሱ አንድ ድርጊት ቢፈጸም ተጠያቂ ናቸው አይደል እንዴ? ሹፌሮቹ ራሱ ትልቅ ጥንቃቄ ሊያደርጉ ይገባል ማለት ነው። ይሄ ልጅ አንድ ነገር ቢፈጠርበት ቢሆን ኖሮ ያ ሹፌር ማለት ነው ከተጠያቂነት አያመልጥም። ያው ባያይም እንኳን ማለት ነው። እና ቼክ ማድረግ አለበት እንግዲህ የከተማ ትራንስፖርት ቢሮ ራሱ በቃ ይሄን ነገር እንትን ቁጥጥር በህፃናት ላይ በጣም ትልቅ ቁጥጥር ማድረግ ይገባቸዋል ማለት ነው። ለምን ህፃናት እንግዲህ ይሄንን የህፃን ገመቹን አይተው አሁን የእሱ እንግዲህ አሁን ይሄ እንግዲህ ልብሱም ጫማውም ሲያዩ ማለት ነው በቃ አለፈለት። እኛም እንደሱ ሆነን በእንዲህ አይነት አደጋ የህይወታቸውን አጋልጠው ማለት ነው እንደሱ በቃ ሰው ይቀበለናል። በቃ የተለየ ተአምር ፈጥረን እዛ እንደርሳለን፣ የተለየ ነገር ይደረግልናል ብሎ ሁሉም እንደሚነሳሳ ነው አሁን ህፃናት ማለት ነው። ስለዚህ በዚህ ላይ በጣም ሊሰራ ይገባል ማለት ነው። ቲክታከሮች ማለት ነው መደገፋቸው እንዳለም ሆኖ መስጠታቸው እንዳለም ሆኖ ግን ህፃናት ወደዚህ ድጋሚ በእንዲህ አይነት ሁኔታ ውስጥ እንዳይገቡ ግን ለዚህም ልጅ ማለት ነው ቦታው ድረስ ሄደው አገሩ ላይ ድረስ ሄደው ይሄን ትምህርት ሊሰጡ ይገባል ማለት ነው። ይሄ መቼም ይሄ ህፃን ገመቹ ሆኖለት አልፎለት እዚህ ደረጃ ላይ ደርሷል። ግን ሌላዎቹም ማለት ነው የህፃን ገመቹን አይቶ እንዳይመጡ ህይወታቸውን በእንዲህ አይነት ሁኔታ ውስጥ እንዳይከቱ ትልቅ ስራ መሰራት አለበት ነው። ትልቅ ስራ ሊሰራ ይገባል ማለት ነው። ከ600 ኪሎ ሜትር ምንም አደጋ ሳይደርስበት መምጣቱ እሱ የተአምር ነው፣ የፈጣሪ ስራ ነው። እንደሚያስገርምም ነገር ሆኖ እንዳለም ሆኖ ማለት ነው። ግን እየተደረገለት ያለ ደግሞ ይበልጥ ህፃናት እንዲነሳሱ እንዲመጡ በቃ በአደጋ ላይ እንዲጋረጡ የሚያደርግ ነገር ነውና ህፃን ገመቹን እንግዲህ ቢያንስ ይዛችሁ ትሄዳችሁ ቲክታከሮች ማለት ነው ቦታው ላይ እንዲህ አይነት አደጋ እንዳይፈጽሙ እንዲህ አይነት አካሄድ እንዳይፈጽሙ የራሳቸውን አስተዋጽኦ ማድረግ አለባቸው ብዬ እገምታለሁ። እንደኔ ማለት ነው። እንደኔ የእሱን አይተው ብዙ ህፃናቶች እንደሱ ሄደን እናደርጋለን፣ እንደሱ ሄደን ያልፍልናል፣ ልብስ እንቀይራለን፣ ጫማ እንቀይራለን፣ ለቤተሰቦቻችንም እንደሱ እርዳታ ይደረግልናል ብሎ የሚነሳሱ ብዙ ህፃናቶች አሉ ማለት ነው የእሱን በማየት። ስለዚህ እኔ ጥሩ አይደለም ብዬ ነው የማስበው እየሰሩ ያሉት ይሄ በትልቅ እንትን በትልቅ ደረጃ ህፃናት እንዳይወጡ ብዙ ትልቅ ትምህርት ሊሰጥ የሚገባበት ጉዳይ ነው። ሁሉም ሰው ሊነጋገርበት ሊሰራበት የሚገባ ነው ማለት ነው። ለምን ሌላዎቹም የዚህ ልጅ ህፃን የዚሁ አደጋ ሰለባ እንዳይሆኑ ማለት ነው። ከሀገራቸው እየወጡ ትምህርታቸውን ትተው ከሀገራቸው እየወጡ ላላስፈላጊ ነገር እንዳይሆኑ ሁሉም የራሱን የበኩሉን ማድረግ አለበት ማለት ነው። ከቻሉ በሀገራቸው ሆነው በቃ በጣም ኑሯቸው የደከመ የከተማው መስተዳደር ይኖራል መቼም የክልሉ መስተዳዳሪ በዛ በኩል እገዛ እንዲደረግላቸው ማድረግ ይቻላል ማለት ነው። ከሀገራቸውም ሳይወጡ ማለት ነው። እና ይሄንን ነው እኔ የምለው ሊታሰብበት የሚገባ ጉዳይ ነው። ሁሉም በዚህ ላይ ሊሰራ ይገባል ማለት ነው። ሁሉም እየተቀባበሉት ጀግና ነው እንዲህ ነው እያሉ ብቻ በዚህ መታለፍ የለበትም። ለሌሎቹም መንገድ እንዳይከፍት ትምህርት መሰጠት ይኖርበታል።
ብዬ ነው የማስበው። እንደገና ሹፌሮቹም ደግሞ እንደው በማያውቁት ነገር የቤተሰብ ኃላፊነት አለባቸው። አሁን ይሄ ልጅ እንግዲህ ሲያስነሳም አያይም የሹፌሩ ማለት ነው። ህፃን ገመችውን ይዞ ሲመጣ አሁን ከስር ተንጠልጥሎ ነው። ሹፌሩ እንግዲህ አላየ ምን አላለ። እንግዲህ አንድ አደጋ ቢደርስበት ኖሮ ሹፌሩን ከተጠያቂነት አያልፍም እና ይሄ ነገር ማለት ነው ሁሉም የራሱን እንትን ማለት አለበት። ሁሉም ሰው ይሄንን ነገር እንዲህ አይነት ድርጊት ሊቆም ይገባል የሚለውን ሁሉም ሊሰራበት ይገባል ማለት ነው። ከክልሉ መስተዳደር ጋር ሆኖ የሚል ሀሳብ ነው ያለኝ። እንግዲህ ለነበረኝ ቆይታ አመሰግናለሁ ውድ ቤተሰቦቼ። እንግዲህ ኢትዮጵያ ሀገራችንም ሰላም ያድርግልን። እንግዲህ ይሄ ሁሉ ችግር ነው የኢትዮጵያ የሀገራችን ችግር ነው እና ህጻናትም እንግዲህ በዚህ እድሜያቸው ይሄንን አይነት እንዲህ አይነት ሀሳብና እንዲህ አይነት ውሳኔ ሊያደርጉ የቻሉት እንግዲህ አላህ ሀገራችንም እንግዲህ ይጎብኝልን፣ ህዝቦቿንም እንግዲህ መዋደድን መፋቀርን ይስጥልን እያልኩኝ እሰናበታችኋለሁኝ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሰብስክራይብ አድርጉኝ። ከተመቻችሁ አበረታቱኝ። እኔም ከመዳም ኩሽና ነው ያለሁትኝ። አበረታቱኝ እያልኩኝ እሰናበታችኋለሁ። ባይ ባይ።